ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ውድ የማዳም ቅመሞች ለዚህ ቻናል ታታሪዋ ጉዞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ እና ቪዲዮ የምር ምንም እየታየልኝ አይደለም እና ደግሞ የምታዩት አይታችሁ ብቻ አትውጡ ባካችሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ለማለት እወዳለሁ። እና እኔ ያው ለእናንተ የሚጠቅም ነገር ነው ይዤላችሁ መጣው ለራሴ የምጠቀመው ምናምን እና ለእናንተ ደግሞ ያስፈልጋል ምለውን ነገር ነው ይዤላችሁ መጣው እና እንድታበረታቱኝ እና ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ኢንቦክስ አድርጉልኝ፣ አስቀምጡልኝ እና የምታዩት ደግሞ መጀመሪያ ቪዲዮውን ልክ እንደከፈታችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ለማለት እወዳለሁ። ዛሬ ምንድነው ይዤላችሁ የመጣሁት ምንድነው መሰላችሁ? ይሄንን አያችሁት? ይሄ እና ይሄ ነው ማለት ነው። እና ምንድናቸው? እጣን ነው። ያው ኢትዮጵያ እጣን ብለን ነው የምንጠቀምበት እና ጭሰዋለን ምናምን ቤት ውስጥ እና እሱ ነው እጣን ነው ማለት ነው። ስለዚህ ለምን አይነት ቆዳ ነው የሚሆነው? ለኦይል ስኪን አሪፍ ነው እና ብጉር ምናምን እየወጣባችሁ የሚያስቸግራችሁ ልጆች ብትጠቀሙት አሪፍ ነው እና ምንድነው ብጉርን የሚያመጣ ነገር ኦይል ስኪን በተፈጥሮ የኔ አሁን በጣም ኦይል ስኪን ነው ፊቴ ማለት ነው። እና በተፈጥሮ ኦይል ስኪን ፊታችን ኦይል ስኪን የሆነ ወዛም ፊት የሆነ የምንበላውን ነገርም ዘይት የበዛበት ነገር ባይሆን ጥሩ ነው። እና ደግሞ አሁንም ይሄ ጀበን ነው የሚባለው እሱንም ስትበሉ በትንሹ ዳቦ ላይ ቀብተን ጠዋት እኔ እንኳን አልበላም እሱን መብላት አቁሜያለሁ። ፊቴ ላይ በቃ በጣም እንትን ቅባት ነገር እያበዛብኝ ስለሆነ መብላት አቁሜያለሁ እና እሱን ብታቆሙ ራሱ ጥሩ ነው። የምሬን ነው የምላችሁ። በጣም ፊት ያበላሻል። ወደ ሆዳችን የምናስገባው ነገር ነው ግንፍል ብሎ በቃ ፊታችን ላይ ዘይት በዘይት የሚሆነው ማለት ነው። ስለዚህ እሱን ተውት፣ አትብሉ። ከበላችሁት ራሱ ግዴታ ከሆነ በትንሹ ቀበታችሁ ዳቦ ላይ በትንሹ አድርጋችሁ ብትጠቀሙት ብዬ እመክራችኋለሁ። እና ደግሞ አሁንም ምንድነው ይሄ የሚጠባበስ ነገር አትጠቀሙ። የሚጠባበስ ነገር ይሄ ማለት ቺፕስ ምናምን ብዙ ነገሮች ያው እዚህ ሀገር ላይ ተጠብሶ ነው የሚባለው አይደለ? በዘይት። ስለዚህ የሚጠበሱ ነገሮች በጣም አንጀትም ያቆሽሻሉ አንደኛ እና ደግሞ ፊታችንንም ብጉር በብጉር ያደርጋል ማለት ነው። እኔ አሁን እግዚአብሔር ይመስገን ጠፍቶልኛል። ይሄ የምታዩት ራሱ አሁን ጠባሳውም ደግሞ ደብዝዟል። እንደዚህ አልነበረም። እግዚአብሔር መጀመሪያ ጊዜ የመጣ ጊዜ አልቅሻለሁ ሁላ ፊቴን እያየሁ ማለት ነው። እና በጣም ብጉር የሆነ ቀይ የሆነ በቃ በጣም ትልቅ ብጉር ነበረብኝ እና አሁን ጠፍቶልኛል እግዚአብሔር ይመስገን። ግንባሬ ሁላ አንድ አይታይም ነበረ በቃ እና ምን እንደገጠመኝ ሌላ ጊዜ እነግራችኋለሁ። በዚህ ብጉር የተነሳ ልክ እንደመጣው ማለት ነው። የረመዳን ሰሞን ነው እና በጣም ብዙ ነገር ነበረ እና ምን ለማለት ፈልጌ ነው፣ ይሄንን ነገሮች ተጠንቀቁ የምትበሉትን ነገር እና ደግሞ ጥዋት አሁን ይሄ ብጉር ምናምን ፊታችን ላይ እንደዚህ ወዝ ምናምን የሚመጣው ከአንጀት መቆሸሽ የተነሳ ነው። አንዳንዴ አንጀታችን ሲቆሽሽም በቃ ብጉር ምናምን ይመጣል ፊታችን ላይ ይወጣል ማለት ነው። እኛ ያው እንትና ቆዳችን ስኪናችን በጣም ስስ ስለሆነ ማለት ነው። እና ምንድነው ልላችሁ የፈለኩት ጥዋት ከእንቅልፋችሁ እንደተነሳችሁ ምንም ነገር ሳትበሉ በባዶ ሆዳችሁ ሎሚ ግማሽ ሎሚ ትቆርጡና ግማሽ ሎሚና ለብ ያለ ውሃ አንድ ላይ ታርጋችሁ ጨምቃችሁበት ለብ ባለ ውሃ ላይ ተጨምቃችሁ እንደዛ ጠጡት። በጣም አሪፍ ነው። የምሬን ነው የምላችሁ። እኔ አሁን እንደዛ ነው በቃ እሱን እጠቀማለሁ። ይሄንን እጣን እጠቀማለሁ። በቃ
ክሬም ምናምን ገዝቼ አልተስማማኝም ተውኩት እና እንደዛ ተጠቀሙ። ይሄ አሁን እቃ ምንድን ነው ያው አስቸጋሪ ሁኔታ ውስጥ የሚያመጣላችሁ አያችሁት? ይታያል መሰለኝ። ይሄ ነው ማለት ነው እጣ ነው እና እኔ አየሁኛ እንደ አጋጣሚ ስጡኝ ብዬ ተቀብዬ ነው ከዛን ወሰድኩት። ውሰጅ ያለችኝ ወሰድኩኝና እዚህ ይጠቀማሉ። ይሄንን እጣ ምን ታደርጋላችሁ? ትንሽ በውሃ ለቅለቅ ታደርጉትና እንደ ማጠጥ ታደርጉትና ከዛ በኋላ ደግሞ ይሄ የተዘጋጀ ነው አዘጋጅቼ ነው ለራሴ። ከዛ በኋላ በምን ታደርጉታላችሁ? በቀዝቃዛ ውሃ ተጨምሩበትና በቀዝቃዛ ውሃ 24 ሰዓት ታስቀምጡታላችሁ። ከዛ ልክ 24 ሰዓት ከተቀመጠ በኋላ ኢየሱስ ተደፋብኝ። ከዛ እንዲህ በጥበጥ ታደርጉትና ከዛ በኋላ ደግሞ ፊታችሁን ትቀባላችሁ ክዳኑ ላይ ወይ መቀቢያም ካላችሁ፣ እኔ የለኝም መቀቢያ ስለሌለኝ እንደዚህ ነው የምቀባው። በሶፍት አድርጌ እንደዚህ እየነከርኩ ማለት ነው። እና እንደዚህ ትቀባላችሁ። ፊታችሁ ለሚሸበሸብ ምናምን በዚህ በኦይል ስኪኑ የተነሳ ይቅርታ ድምፄ ጉንፋን ይዞኛል ትንሽ እና እንደዚህ ትቀቡታላችሁ ማለት ነው። ፊታችሁ ምናምን ውጥር ያደርግላችኋል በቃ እና ደግሞ ይሄ ብጉር ምናምን ራሱ ያጠፋል። በጣም አሪፍ ነው በቃ እግዚአብሔርን እኔ በጣም እየተጠቀምኩበት ነው እና እግዚአብሔር ይመስገን። እንደዚህ አልነበረም ፊቴ ከረሽ ላይ ባስቀመጥኩ ኖሮ ላለው የመጀመሪያውም ማለት ነው እግዚአብሔርን እና እግዚአብሔር ይመስገን አሁን ጠፍቶልኛል። ይኸው ጠፍቶልኛል። እዚህ ጋር ራሱ አሁን ከታያችሁ አያችሁ ጠባሳ ነው ያለብኝ እየጠፋ ማለት ነው እና በጣም አሪፍ ነው። ለወዛም ቆዳ በጣም ምርጥ ነው። በዛ ላይ ደግሞ ይሄ ወዛም ቆዳችን ወዛም የሆነ ሰዎች ፊታችን የመሸብሸብ እድሉ ራሱ በጣም ከፍተኛ ነው። እዚህ ግንባሬ ላይ ላኔ ሸበሸብ ነበረ በቃ ችፍችፍ እያለ እንትኑ ማለት ነው እና ከዛ በኋላ በቃ አሁን አሪፍ ሆነልኝ እግዚአብሔር ይመስገን። ይኸው ጠፋልኝ እና እዚህ አይናችሁ ስርም የሚጠቁር እንደዚህ ተቀቡ። አሪፍ ነው። አይናችሁ ከእንቅልፍ እጦት የተነሳ አይናችሁ ስር የሚጠቁር ለፊታችሁ ምርጥ ነገር ነው እና ተጠቀሙበት። በአረብኛ ምን ነበር ያለችኝ? እግዚአብሔር ራሱ አረብኛ ምን እንደሚባል ረሳሁት። ከፈለጋችሁ ደግሞ ኢንቦክስ አድርጉልኝና ስሙን የምትፈልጉ ካላችሁ ጠይቄ እነግራችኋለሁ። እና ደግሞ እንደዚህ ያደረጋችሁ ተቀቡት ሁሌ ማለት ነው ቀን በቀን። ከዛ በኋላ በቃ ፊታችሁ ውጥር ይላል። የተሸበሸበ ነገር ምናምን ይጠፋላችኋል እና አሪፍ ነው የሚሆንላችሁ። እና እኔ በቃ እንደዚህ ነው የምጠቀመው። እንደዚህ አድርጌ ነው እየጠፋልኝ። እግዚአብሔርን ክሬም ገዝታልኝ ነበረ፣ ግን ክሬሙ ፊቴ ስቀባው ፊቴን አቃጠለኝ። የማቃጠል ባህሪ ስላለው ተውኩት ክሬም እና ይሄ አሪፍ ነው። ምንም ኬሚካል የለውም፣ ተፈጥሯዊ ነገር ነው። በቃ እንደዚህ መቀባት ከዛ በኋላ ጥፍት ነው የሚለው። እኔ አሁን እንደዚህ አልነበረም። እግዚአብሔርን ጥፍት ነው ያለልኝ። ግንባሬ ሁሉ ጠባሳ በጣም ትልልቅ ነበረብኝ እና እንደዚህ ተጠቀሙት። ከዛን ድርቅ ይላል። ቢያንስ ለ15 ደቂቃ 20 ደቂቃ ከቆያችሁ በኋላ በውሃ ታጠቡታላችሁ፣ በውሃ ብቻ ማለት ነው። ከዛ በኋላ በቃ መጀመሪያ ያው በሳሙና እንዴት ነው የምትጠቀሙት? ፊታችሁ ላይ በሳሙና ያው ማታና ጠዋት በቀን 2 ነው መታጠብ ያለብን ፊታችን። ከዛ በኋላ እኔ አሁን በዚህ ሰዓት ቀን ነው 9 ሰዓት አካባቢ ነው አይ ቲንክ እንደዚህ ነው እየተጠቀምኩ ያለሁት እና 9 ሰዓት ከስራ ስመለስ ፊቴ ላይ ችፍችፍ ይላል ዘይቱ አይደለ፣ በዛው ላይ ቀባዋለሁ። ከዛ በኋላ ደግሞ እንደዚህ ውጥር ይላል። አሁን ድርቅ ሲል ውጥር ይላል። ከዛ በኋላ በቃ ከ20 ደቂቃ በኋላ አታጠበዋለሁ ማለት ነው እና እንደዚህ ተጠቀሙት። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱልኝ እባካችሁ እና አመሰግናለሁ ለምታዩት።